የለፋችሁበትን አካውንት ለመጠበቅ ከፈለጋችሁ ለቲክቶክ ቪፒኤን መጠቀም ማቆም አለባችሁ። ቪፒኤን የምትጠቀሙ ከሆነ የለፋችሁበት አካውንት ፍላግድ ይደረጋል። ይህም ማለት ፐርማነንትሊ ባን ይደረጋል ወይም ደግሞ ቲክቶክ ሙሉ በሙሉ አካውንታችሁን ይዘጋባችኋል። ሰላም እንዴት ናችሁ? እንኳን ወደ አልፋ ቲዩብ በድጋሚ በሰላም መጣችሁ። በዛሬው ቪዲዮ የተለያዩ ቪፒኤኖችን ለምን ለቲክቶክ መጠቀም እንደሌለባችሁ እነግራችኋለሁ። በተለይ ይህን ቪዲዮ የሰራሁላችሁ ቲክቶክ ሪስትሪክትድ ያደረገባቸው ሀገራት ያላችሁ ወይም ከነዚህ ከ7 ሀገራት ውጭ ያላችሁ፣ ምክንያቱም ብዙ ሰዎች ቪፒኤንን መጠቀም እንደ መፍትሄ አድርገው ይወስዱታል። ነገር ግን ይሄ አካውንታችሁን እንዴት እንደሚጎዳው እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመቀጠል ለቲክቶክ ለምን ቪፒኤኖችን መጠቀም እንደሌለባችሁ ወሳኝ ምክንያቶችን እነግራችኋለሁ። አንደኛው ቪፒኤን ስትጠቀሙ የእናንተ አይፒ አድሬሳችሁ እንዲሁም ደግሞ ያላችሁበት ቦታ ሎኬሽናችሁ በተደጋጋሚ ይቀያየራል። ይህም ቲክቶክ በቀላሉ ዲቴክት አድርጎ አካውንታችሁን ፍላግ ያደርግባችኋል። ምክንያቱም የቲክቶክ ሴኩሪቲ ይህንን የሚያየው ልክ እንደ አብኖርማል ቢሄቪየር ስለሆነ አካውንታችሁን በቀላሉ ቪፒኤን እየተጠቀማችሁ መሆኑን ዲቴክት አድርጎ ፍላግ ያደርግባችኋል። የቲክቶክ ሴኩሪቲን ዲቴክት ማድረጉን የተለያዩ ምልክቶችን ያሳያችኋል። ለምሳሌ ወደ አካውንታችሁ ለመግባት ስትሞክሩ የሎጊን ኢረር ወይም ሎጊን ኢረር እያለ ያስቸግራችኋል። እንዲሁም ደግሞ ማክሲመም ነምበር ኦፍ አቴምፕትስ ሪችድ እያለ በተደጋጋሚ ያመጣባችኋል። እንዲሁም በተጨማሪ ደግሞ አካውንታችሁን ሙሉ በሙሉ ሎክ ሊያደርገው ይችላል ወይም ደግሞ ሊቆልፍባችሁ ይችላል። በአጠቃላይ ቲክቶክ የእናንተን ስልካችሁን፣ የሲም ካርዳችሁን ቦታ እንዲሁም ደግሞ አይፒ አድሬሳችሁን ትራክ ያደርገዋል። ስለዚህ እነዚህን ዳታዎች ሲሰበስብ ማች ካላደረገለት አካውንታችሁን እንደ አጠራጣሪ አካውንት ስለሚያየው በቋሚነት አካውንታችሁ ይዘጋል ማለት ነው። ሁለተኛው አካውንታችሁን ሻዶ ባንድ ያደርገዋል። ይህም ማለት የምትለቁት ቪዲዮ ላይ ወይም አፕሎድ ካደረጋችሁ በኋላ ቪዲዮአችሁ ላይ 0 ቪው እያለ ወይም ደግሞ ዝቅተኛ የሆነ ቪው ያሳያችኋል። ምክንያቱም ያላችሁበት ቦታ ወይም ደግሞ ሎኬሽናችሁ በተደጋጋሚ ስለሚቀያየር ቲክቶክ ትረስቱን ያነሳል ወይንም ደግሞ የቲክቶክ ሴኩሪቲ እናንተን አያምናችሁም። በተጨማሪም ደግሞ የእናንተ አፕሎድ ያደረጋችሁትን ቪዲዮ ወደማትፈልጉት ሀገርና ኦዲየንስ ይለቅባችኋል። ይህም ማለት ኮምፕሊትሊ የእናንተ ቪዲዮ ቢለቅም ምንም አይነት ገንዘቡም ሆነ ምንም አይነት ቪው መስራት አይችልም። ቪፒኤንን ስትጠቀሙ ቲክቶክን ኮንፊውዝ ስለሚያደርገው ሎኬሽናችሁ በተደጋጋሚ እየተቀያየረ አሁን በነገርኳችሁ ምክንያቶች የምትለቁት ወይም ደግሞ አፕሎድ የምታደርጉት ቪዲዮ ምንም አይነት ቪው አያገኝም። ሶስተኛው ቲክቶክ አካውንታችሁን ፐርማነንትሊ ባን ያደርገዋል ወይንም ደግሞ ሙሉ በሙሉ ይዘጋዋል። ምክንያቱም ቪፒኤን ስትጠቀሙ የቲክቶክ ሴኩሪቲ በቀላሉ ዲቴክት የሚያደርጋቸው ነገሮች አሉ። ለምሳሌ አይፒ አድሬሳችሁ በተደጋጋሚ ይቀያየራል። እንዲሁም ደግሞ ፕሮክሲ ኮኔክሽን መሆኑን በቀላሉ ዲቴክት ያደርገዋል። እንዲሁም በተጨማሪ ደግሞ ቪፒኤኖች በአብዛኛው ጊዜ የምንጠቀምባቸው የተለያዩ ሪስትሪክሽኖችን ወይንም ደግሞ ህጎችን ባይፓስ አድርገን ወይንም ደግሞ እነዛን ህጎች ጥሰው ስለሚያስጠቅሙን እናንተም የቲክቶክ ሪስትሪክሽን ፖሊሲን ለመጣስ ስትሞክሩ በቀላሉ የቲክቶክ አልጎሪዝም ዲቴክት ያደርጋችኋል። ቪፒኤን እየተጠቀማችሁ መሆኑ በቀላሉ ስለሚለየው አካውንታችሁን ፍላግ አድርጎ ሙሉ በሙሉ ወይም ደግሞ ፐርማነንትሊ ባን ያደርግባችኋል። አራተኛው ቪፒኤን ስትጠቀሙ የቲክቶክ ኤክስፔሪየንሳችሁ ይቀንሳል። ምክንያቱም ብዙ ጊዜ ቪፒኤኖችን ስትጠቀሙ የኢንተርኔት ስፒዳችሁ ይቀንስባችኋል። ይህም ማለት ቲክቶክ ላይ ከገባችሁ በኋላ ሎድ ስታረጉ፣ አፕሎድ ስታረጉ እንዲሁም ደግሞ ላይቭ ስትገቡ ቪፒኤኖችን የምትጠቀሙ ከሆነ በጣም ያስቸግራችኋል። ምክንያቱም የኢንተርኔት ስፒዳችሁ ስለሚቀንስ ማለት ነው። እንደ መጨረሻም የምነግራችሁ የለፋችሁበትን አካውንት ለመጠበቅ ከፈለጋችሁ ቪፒኤን በፍጹም መጠቀም የለባችሁም። ምክንያቱም ቪፒኤን ስትጠቀሙ የቲክቶክ አልጎሪዝሙ ወይም የቲክቶክ ሴኩሪቲ በቀላሉ ዲቴክት ስለሚያደርገው ቲክቶክ ሴኩሪቲ በአጠቃላይ አካውንታችሁን ሙሉ በሙሉ ባን ያደርገዋል ወይም ደግሞ ይዘጋዋል ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ካላችሁ ከስር አስቀምጡልኝ። መልካም ጊዜ